ወንድሞቼ እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ትምህርት እጅግ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ሀያት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። የወይን ተክልን የማያውቅ የለም ብዬ ገምታለሁ። የወይን ፍሬ እጅግ ጣፋጭና ተመራጭ ከሚባሉት የፍራፍሬ አይነቶች ውስጥ ማለት ነው ቀዳሚውን ስፍራ የሚይዝ ሲሆን ይህ ፍሬ መመገብ አያሌ ጥቅሞች እንዳሉት ይነገራል ማለት ነው። ዓለማችን ላይ እጅግ ብዙ የወይን አይነቶች እንዳሉም ይታመናል። በዚህም በየዓመቱ ከ70 ሚሊዮን ቶን በላይ ወይንም እንደሚመረት መረጃዎች ሲጠቆሙ ቻይና፣ ጣሊያን እና አሜሪካ ደግሞ በርካታውን ድርሻ የሚይዙ ሀገራት ናቸው ማለት ነው። አሜሪካ ከ90 በመቶ የሚሆነውን የወይን ምርቷን የምታገኘው ከማን ነው? ከካሊፎርኒያን ግዛት ነው ይለናል። ይህቺ ግዛት ማለት ነው ከ90 በላይ የወይን አይነቶችን ስታመርት በአመት በዚህ ምርት ብቻ ማለት ነው ከ2 ቢሊዮን ዶላር በላይ ገቢ ታስገኛለች ማለት ነው። እናንተም ይህን ለማስገኘት ስሩ። ታዲያ ይህ ጣፋጭ ፍሬ ማለት ነው የራሱ የሆነ የአተካከልና የመንከባከቢያ ዘዴዎች አሉት። ዝም ብሎ አይደለም ማለት ነው። ቀዳሚውን ፍሬውን ለመትከል ማለት ነው ፍሬውን ለመትከል ሁነኛ ቦታ መምረጥ ያስፈልጋል። በዚህም ከፍተኛ ጥራት ያለው ወይን ለማምረት ፀሐያማ ቦታዎች ይመረጣሉ። በዚህ ምርቶች ቢተከሉ የሚመከረው ከሰሜን ወደ ደቡብ በተዘረጋ መስመር ሲሆን ይህ ፀሐይ በምስራቅና በምዕራብ ስትወጣና ስትገባ ሙሉ በሙሉ ብርሃን እንዲያገኛቸው ማለት ነው ስለሚያስችል ነው። ነገር ግን ለጌጣጌጥነት የሚያገለግሉ አንዳንድ የወይን ዝርያዎች በከፊል ጥላ ቦታዎች ላይም ማደግ ይችላሉ ማለት ነው። በተጨማሪም መሬቱ ከአረም የጸዳ እና በደንብ ማለት ነው የታረሰ መሆኑ መረጋገጥ አለበት። ከመትከላችን በፊት ማለት ነው የፍሬው ስር እንዳይደርቅ ማረጋገጥ የሚያስፈልግ ሲሆን ሲተከሉም ሰፋ ባለ ጉድጓድም እንዲቀመጡ ይመከራል ማለት ነው። እነዚህ የወይን ፍራፍሬዎች በጸደይ ወቅት ቢተከሉ የማደግ እድላቸው የተሻለ ሲሆን ተክሉ ያለበትን ሁኔታ በየጊዜው መከታተልና መፈተሽ አስፈላጊ ነው ማለት ነው። በቤት ውስጥ መትከል ለሚፈልጉ ሰው ደግሞ መጀመሪያ አመት ወይንም በደንብ ውሃ መጠጣት ሲኖርበት ከፍተኛ የሆነ ጥንቃቄም እንደሚሻ ባለሙያዎች ይናገራሉ ማለት ነው። ይሁን እንጂ ከቤት ውጭ የሚተከለው ወይን እንደ ቤት ውስጥ ብዙ የውሃ መጠን ባያስፈልግም ድርቀትን ሲያጋጥም ግን እየተከታተሉ ማጠጣት ያስፈልጋል ማለት ነው። አንድ ወይን ተተክሎ እስከሚያፈራ ድረስ ከ7 እስከ 8 ዓመት ሊወስድ ይችላል ይባላል። ነገር ግን አሁን እኔ በምሰራው ስራ ማለት ነው ልክ አሁን አንዱ ወይን ዘርታችሁት ፍሬ ካፈራ ወይም እንትን ካለ በኋላ ማለት ነው ልክ እሱ ጋር ትቆርጡና ማዳቀል የሚባል ነገር አለ አንዱን ከአንዱ ማለት ነው። እንደዛ አድርጋችሁ እንትን ስለምትሉት ይሄን ያህል ዓመት አይፈጅም ማለት ነው። ቶሎ ቶሎ በፍጥነት ይደርሳል ማለት ነው። እና ይሄን ይመስላል። እሺ ሌላው የምናየው ቆንዶ በርበሬ ብዙዎቻችሁ ታውቁታላችሁ ብዬ እገምታለሁ። ቆንዶ በርበሬ ማለት ትምህርት ቤት አካባቢ ብዙ ጊዜ አይጠፋም ማለት ነው። እንግዲህ እየተገረፍን ነው የተማርነው በቆንዶ በርበሬ። ስለዚህ እሱን እንድታስታውሱ ብዬ ነው ዛሬ ልነግራችሁ የፈለግኩት። የቆንዶ በርበሬ የጤና ጥቅሞችን ልንገራችሁ እስኪ። ቆንዶ በርበሬ በተለያዩ የሀገራችን ክፍሎች የሚመረት ሲሆን ከቅመማ ቅመም ተክሎች አንዱ ነው። ምግብን በማጣፈጥ ከሚታወቁት ቅመማ ቅመሞች አንዱ የሆነው ቆንዶ በርበሬ የተለያየ ጤና ጥቅሞችም አሉት ማለት ነው። ቅመሙ ማግኒዥየም ወይም ፖታሽየም፣ ሶዲየም እና ፎስፎረስ እንዲሁም ቪታሚንን ጨምሮ የተለያዩ ንጥረ ቅመሞችን የያዘ በመሆኑ በየዕለቱ በምግብ ውስጥ በመጠኑ ጨምሮ
መጠቀም አስፈላጊ መሆኑን የተለያዩ መረጃዎች ይናገራሉ ማለት ነው። ከጥቅሞቹ መካከል በደም ውስጥ የሚገኘውን የግሉኮስ መጠን ለመቆጣጠር ይረዳል፣ ካንሰርን ይከላከላል፣ ለምግብ መፈጨት አስተዋጽኦ አለው፣ የምግብ ፍላጎት እንዲጨምር ይረዳል፣ ከሰውነታችን መርዛማ ነገሮች ለማስወገድ ይጠቅማል፣ ክብደትን ለማስተካከል ይጠቅማል፣ የጥርስና የድድ ህመምን ያስታግሳል፣ የአእምሮ ጤንነትንም ይጠብቃል፣ የመገጣጠሚያ ህመምንም ያስታግሳል፣ የቆዳ ጤንነትንም ይጠብቃል ማለት ነው። ስለዚህ በጣም ብዙ ጥቅም አለው ማለት ነው። ሌላው ነገር የዘይቱን ፍሬና የጤና ጥቅሞቹን እስኪ እንይ። ዘይቱን ሁላችሁም ታውቁታላችሁ። በፍራፍሬ ጭማቂ ቤቶች ገብተን የምንጠቀመው ዘይቱን ከፍተኛ የሆነ የጤና ጠቀሜታ ባላቸው ንጥረ ነገሮች የበለጸገ ነው ማለት ነው። የዘይቱን ፍሬ በአውሮፓ፣ ኤስያ እና በደቡብ አሜሪካ ሀገራት በስፋት ጥቅም ላይ የዋለ ሲሆን በሀገራችንም በጥሬው አሊያም በተለያዩ ጭማቂ ቤቶች በተለያየ አቀራረብ ጥቅም ላይ ይውላል። የዘይቱን ፍሬ በቪታሚን ኤ እና ሲ፣ ፖታሽየም፣ በኮፐር፣ ፕሮቲን እና በሌሎች ለሰውነታችን ከፍተኛ ጥቅም በሚሰጡ ንጥረ ነገሮች የተሞላ ነው ማለት ነው። አንድ የዘይቱን ፍሬ በመመገብ ከአንድ ብርቱካን የምናገኘው ቪታሚን በ4 እጥፍ ማሳደግ ይቻላል። ዘይቱን ለጤናችን የሚሰጠው ጥቅም አንደኛ በሽታ የመከላከል አቅምን ይጨምራል። ሁለተኛ ለካንሰር ተጋላጭነትን ይቀንሳል። ሶስተኛ የስኳር በሽታ ተጋላጭነትን ይቀንሳል። አራተኛው ጥሩ ለሆነ የደም ዝውውር ማለት ነው የሆድ ድርቀትንም ይከላከላል። ለጥሩ እይታ ስድስተኛው ለጥሩ እይታ ማለት ነው። ሰባተኛው ለጥርስ ህመም፣ ስምንተኛው ጭንቀትን ለመከላከልና ዘጠነኛው ክብደትን ለመቀነስ፣ 10 ለጉበት በሽታና 11 የቆዳ መጨምደድን ይከላከላል ማለት ነው። አሜሪካውያን የዘይቱንን ግንድ ቆንጆ ጣዕም ያለው ጥብስ ለማዘጋጀት ይጠቀሙበታል ማለት ነው። የቀደሙት ጊዜያትም የዘይቱን ቅጠል ለሕክምና ምርምሮች ወጪ ለሕክምና ምርምሮች ማለት ነው ውጤት ባስገኘ መልኩ ለማለት ነው ጥቅም ላይ የዋለ እና በምርምሩም ለካንሰር እንዲሁም ለተለያዩ የባክቴሪያ ጸር በመሆኑም የተረጋገጠ ሲሆን ከዘይቱ ቅጠል የሚዘጋጀው የምግብ ዘይትም የካንሰር እድገትን ለመግታት ጥቅም ላይ ይውላል ማለት ነው። ስለዚህ ዘይቱን መጠቀም እጅግ በጣም ጠቃሚ ነው ማለት ነው። እርስዎ ይህን ዘርፍ ብዙ ጥቅም ያለው የፍራፍሬ ዝርያ በምን መልኩ እንደሚጠቀሙ እስኪ ንገሩን ይላል ማለት ነው። ስለዚህ ዘይቱና በጣም እጅግ ተወዳጅ ነው ማለት ነው። እኔም በጣም ነው የምወደው። ይዛችሁ ከመጣችሁ አብረን እንበላለን ማለት ነው። ያለበለዛ እኔ ጋር ኑና ትጠቀማላችሁ፣ እሰጣችኋለሁ። እሺ በስከ መጨረሻ የምናየው ስለ ማንጎ ነው። ማንጎ ቅጠል ብዙዎቻችን አናውቅም ማለት ነው። ማንጎ ምንድን ነው? ቅጠሉስ ምን ጥቅም አለው? ማንጎውን ፍሬውን ለእናንተ ልተውላችሁና ስለ ቅጠሉ ልንገራችሁ። የማንጎ ቅጠል የጤና ጥቅሞች አሉት በጣም ብዙ። አብዛኞቹ ጊዜ የማንጎ ጣፋጭ ፍሬ መመገብ ማለት ነው የምንደሰት ቢሆንም ችላ የምንላቸው የማንጎ ቅጠሎች ግን ድንቅ የመድኃኒትነት ባህሪና በርካታ የጤና ጥቅሞች አሏቸው። በቪታሚን ኤ፣ ቢ እና ሲ እንዲሁም በፍላቮኖይድ እና ፊልኖስ ባሉ አንቲኦክሲደንቶች ማለት ነው የበለጸጉ እነዚህ ቅጠሎች ለብዙ ዘመናት በባህላዊ ሕክምና ውስጥ ማለት ነው የተለያዩ የጤና ችግሮችን ሲገለገሉባቸው ቆይተዋል ማለት ነው። የማንጎ ቅጠል ልዩ ልዩ የጤና በረከቶች እንመልከት። አንደኛ የስኳር መጠንን ይቆጣጠራል ማለት ነው። የማንጎ ቅጠል ኢንሱሊን ምርትን በማሻሻል የደም ስኳር መጠንን ለመቆጣጠር ይረዳሉ ማለት ነው። በቅጠሎቹ ውስጥ የሚገኙ ታኒን እና
አንቶሲያኒን የቅድመ ስኳር በሽታን ማለት ነው ለማከም ጠቃሚ እንደሆነ ተመልክቶናል ማለት ነው። በባዶ ሆድ የማንጎ ቅጠል ሻይ መጠጣት የደም ስኳርን በተፈጥሯዊ መንገድ ለመቆጣጠር ይረዳል። ሁለተኛው የልብ ጤናን ይደግፋል። በማንጎ ቅጠል ውስጥ የሚገኙ አንቲኦክሲደንቶችን መጥፎ ኮሌስትሮሎችን እና ለመቀነስ ማለት ነው እና የደም ስሮችን ለማጠናከር ይረዳል። ይህም የደም ዝውውርን ያሻሽላል ማለት ነው። ይህ ደግሞ ለደም ግፊት እና ለልብ በሽታ ያለንን ተጋላጭነትን ይቀንሳል ማለት። ሶስተኛው የመተንፈሻ አካላትን ጤና ያሻሽላል። የማንጎ ቅጠል ሻይ እንደ አስም እና ብሮንካይትስ እና የጉንፋን ለመሳሰሉት የመተንፈሻ አካላት ችግሮች ውጤታማ የቤት ውስጥ መድኃኒት መፍትሄ ሆኖ ያገለግላል ማለት ነው። የማስታገስ ባህሪያ ያላቸው ውህዶችን የአየር መተላለፊያ ቱቦዎችን መስመሮችንና ለማጽዳት እና በሳምባ ውስጥ ያለውን እብጠት ወይንም ኢንፍላሜሽን ለመቀነስ ይረዳል። አራተኛው የአንጀት ጤናን ያበረታታል ይላል። እነዚህ ቅጠሎች በውስጣቸው ባላቸው ጸረ ተዋሲያን ባህሪያት ምክንያት ማለት ነው የጨጓራ ቁስለትን፣ ተቅማጥን እና የአንጀት ቁስለትን ለማከም ይረዳሉ ማለት ነው። የማንጎ ቅጠል ሻይ መጠጣት የምግብ መፈጨት ስርዓትን ለማጽዳትና የተሻለ የምግብ መፈጨትን ለማበረታታት ይረዳል ማለት ነው። አምስተኛው ክብደት ለመቆጣጠር ይረዳል። የማንጎ ቅጠል ሻይን አዘውትሮ መጠጣት ሜታቦሊዝምን በመደገፍ ስብን በብቃት ለማቃጠል ይረዳል ማለት ነው። በተጨማሪም ሰውነታችን መርዛማ ነገሮችን ለማስወገድ ዲክቶሲፋ ለማድረግ ወይንም ለማርከስና ለስኳር ያለንን ፍላጎት ወይንም መሻት ለመቀነስ ይረዳል ማለት ነው። ስድስተኛው ጭንቀትንና እረፍትን ማጣትን ይቀንሳል። የማንጎ ቅጠሎች ተፈጥሯዊ የማረጋጋት ውጤት ስላላቸው ጭንቀትን እና ፍርሃትን ለመቀነስ ይረዳሉ ማለት ነው። ከመተኛቱ በፊት የማንጎ ቅጠል ሻይ መጠጣትና ዘና ማለት እንዲሁም የእንቅልፍ ጥራትን ለማሻሻል ይጠቅማል ማለት ነው። ሰባተኛው ቁስልንና ቃጠሎን ይፈውሳል። የማንጎ ቅጠሎች ቁስልን በፍጥነት ለማዳን የሚያስችል የፈውስና ጸረ ኢንፍላሜሽን ባህሪ አላቸው ማለት ነው። የተፈጨ የማንጎ ቅጠሎች ለትንሽ ቃጠሎ ወይንም ቁስል በቀጥታ መጠቀም ወይንም መቀባት ይቻላል ማለት ነው። ስምንተኛው የበሽታ የመከላከል ስርዓትን ያጠናክራል። በማንጎ ቅጠል ውስጥ የሚገኙ አንቲ ኦክሲደንቶችና ቪታሚኖችን በሽታ የመከላከል አቅምን በመጨመር ሰውነታችንን ኢንፌክሽኖችን እና ኢንፍላሜሽን በተፈጥሮ እንዲዋጋ ይረዳል ማለት ነው። የማንጎ ቅጠልን እንዴት መጠቀም እንችላለን? ከ5 እስከ 10 የሚሆኑ ትኩስ ወይንም የደረቁ የማንጎ ቅጠሎችን ማለት ነው በውሃ ውስጥ ጨምረው ያፍሏቸው ይለናል። ከዚያም ሌሊት ሙሉ እንዲቀዘቅዝ አድርገው በሚቀጥለው ቀን ጧት ይጠጡት ይለናል ማለት ነው። እንዲሁም ለ10 ደቂቃ ያህል ብቻ በማፍላት ለብ ወይንም ሞቅ ያለውን የማንጎ ቅጠል ሻይ ቅጠል ማለት ነው በሻይ መልክ ማለት ነው መጠጣት ይቻላል ይለናል። ውድን የተወደዳችሁት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።